ሰላም ጤና ይስጥልኝ። እንኳን ወደ አቡነሽ ማዕድ በሰላም መጣችሁ። ዛሬ ይዤላችሁ የመጣሁት የመሰለ እንጉዳይ ሾርባ ነው። በጣም ቆንጆ ነው፣ ትወዱታላችሁ። ስራው ራሱ ቀለል ያለ ነው። የቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክታት ተጫኑ፣ ሁሌ የምለቀው እንዲደርሳችሁ። አሁን ወደ አሰራሩ እንሄዳለን። በእንጉዳይ ነው የምንሰራው። እንጉዳይ ሾርባ በጣም ቆንጆ ነው። እዚህ ጋር እንጉዳይ አለኝ፣ 5 እንጉዳይ አለኝ። እሱን እንጠቀማለሁ። በደንብ አድርገን መጀመሪያ እናጥበዋለን። ካጠብነው በኋላ በቁመቱ እንከትፈዋለን። በዚህ መልኩ እንከትፈዋለን። በደንብ እናጸዳዋለን። መጀመሪያ ግን እዚህ ከከተፍነው በኋላ እዚህ ጋር ደግሞ ባሮ ሽንኩርት አለኝ፣ ነጭ ሽንኩርት ባሮ ሽንኩርት አለኝ። ትልቅ ስለሆነ ግማሽ ነው የተጠቀምኩት። ስንከትፈው ትልቅ ብዙ ይሆናል። በዚህ መልኩ ደቀቅ አድርገን እንከትፈዋለን። ከትፌ ጨርሻለሁኝ። ሁሉንም እናዘጋጃለን። ያጠብን የከታተፍን አዘጋጅተን ስራው እንዲቀለን። እዚህ ጋር ደግሞ ካሮት ተጠቀምኩኝ። አንድ ካሮት፣ ትልቅ ካሮት ነው የተጠቀምኩት። ካሮት ያስፈልገናል። እሱንም በዚህ መልኩ ከትፈነዋል። መሽሩማችን ከትፈነዋል። እንጉዳይ ሽንኩርታችን ከትፈናል። በሳህን አዘጋጅተናቸዋል ሁሉንም። አሁን ወደ ስራችን እንሄዳለን። እዚህ ጋር ቅቤ ያስፈልገናል። የገበታ ቅቤ ያስፈልገናል። ነጭ ሽንኩርትና ዝንጅብል ያስፈልገናል። እንደዚሁ ዘይት ያስፈልገናል። ኩኪንግ ክሬም ይሄኛው ያስፈልገናል። መኮረኒ የምንሰራበት ኩኪንግ ክሬም ያስፈልገናል። እዚህ ጋር የበቆሎ ዱቄት ንሻ ያስፈልገናል። በዚህ መልኩ ቅቤያችን በጋለ ድስት እንጨምረዋለን። መጀመሪያ እናቀልጠዋለን። ጋዙ ቀነስ አድርገን፣ ቅቤ ቶሎ ብሎ ስለሚያር ጋዙ ቀነስ እናደርገዋለን። ትንሽ ዘይት እንጨምረዋለን። ቅቤ ብቻው ሲሆን ወዲያውን ያራል፣ ያስቸግረናል። ሽንኩርቱ ሳይጠበስ ስለሚያርብን ትንሽ ዘይት፣ የምግብ ዘይት ወይም የወይራ ዘይት እንጨምራለን። እንዲህ ሲቀልጥልን በጣም ሲግል ሽንኩርታችን እንጨምራለን። የከተፍነው ሽንኩርት ጨምረን በደንብ አድርገን እናቁላለዋለን እስከሚበስል አቁላልተን ነጭ ሽንኩርትና ዝንጅብል እንጨምራለን። ጨምረን አብረን መልሰን ደግሞ እንጠብሰዋለን። በዚህ መልኩ ጨምረናል። በደንብ አድርገን መልሰን አዋህደን እንጠብሰዋለን። በመቀጠል ካሮታችን እንጨምራለን። ከሽንኩርት ከዝንጅብል ቀጥሎ ካሮት እንጨምራለን። ካሮቱን በዚህ መልኩ አብረን እንጠብሰዋለን ከሽንኩርቱ ጋር። እንዳያርብን የተጠነቀቅን፣ ነጭ ስለምንሰራ በክሬም ስለምንሰራው እንዳያርብን በዚህ መልኩ ቀደም ተከተል የጨመን ሽሪምሪው እንትሉ መሽሩሙ ጨምረናል። እንጉዳይ መሽሩሙ ሰዓት አይፈጅም፣ ወዲያው ነው የሚበስለው። እሱ ወዲያው እንደጨመራችሁት ብትከልሱ ችግር የለም። ትንሽ አብረን እናዋህደዋለን። በዚህ መልኩ ከጠበስነው በኋላ ትንሽ ውሃ ጠብ ያደረግን ማብሰል ነው የሚያስፈልገን። ዱቄቱ ይሄ የበቆሎ ዱቄቱ ንሻው በቀዝቃዛ ውሃ ነው የምንበጠብጠው። እዚህ ጋር ማጂ ጨምሬያለሁኝ። ማጂ እዚህ ጋር የበቆሎ ዱቄት ነው 2 ማንኪያ ተጠቅሜያለሁኝ። በሾርባ ማንኪያ 2 ተጠቀምኩና ቀዝቃዛ ውሃ ነው የምንበጠብጠው። ሙቅ ውሃ ከሆነ እያያዛል ወይም ይጓጉላል። በውጪ በሌላ ሳህን በቀዝቃዛ ውሃ እንደዚህ እንበጠብጠዋለን። በኋላ በትኩስ ስንጨምሮ እንዳይጓጉልብን ማለት ነው። በዚህ መልኩ በማንኪያ ባላቸው ነገር ቀላቅሉትና ወደ ያቁላላ ነው መሽሩም ላይ ወይም እንጉዳይ ውስጥ እንጨምረዋለን። በዚህ መልኩ የፈላ ውሃ ካለ ውሃ እንከልሰዋለን። ለሾርባ የሚበቃንን አክል ውሃ ከልሰን ጨዋችን አስተካክለን ቆንጆ በርበሬ ጨምረን ቆንጆ ሾርባ ይሆንልናል። አያችሁት? ከለስኩት። አሁን ዱቄቱ አታብዙት፣ በትንሹ ጨምሩ። አሁን ጨው እየጨመርኩ ነው። ዱቄት ከሌላችሁ ይሄ ንሻው ከሌለ ኦት አለ፣ አጃ፣ የተፈጨው አጃ ሾርባ የምንሰራበት እሱ ትንሽ በጥብጣችሁ ጨምሩ፣ ችግር የለም። አሁን ኩኪንግ ክሬሙ መጨረሻ ላይ እንጨምረዋለን። 1 ብርጭቆ ነው የጨመርኩት የተጠቀምኩት። ቆንጆ ሾርባ ነው ይሆነልን። አያችሁት? በጣም ያምራል። በጣም ሽታው ደስ ይላል። መሽሩም ሾርባ ወይም እንጉዳይ ሾርባ ይሄ ይመስላል። እዚህ ጋር ምንድነው የሚባለው? ሸበት አለ።
ሸበት ትንሽ በደንብ አድርጌ ጥብ አድርጌ ከትፌ በደቃቁ እጨምርበታለሁ። ቆንጆ ነው የሚያደርግልን ሾርባችን ሸበት ማለት ነው። ሸበቱ ከሌላችሁ ኩዝባራ አድርጎ የድንብላል ቅጠል ፈጭታችሁ ፍሬሹ ጨምሩበት። በጣም ቆንጆ ሾርባ የሚሆንልን በዚህ መልኩ ሰርተነዋል። ረመዳንም ባይሆን አንዳንዴ ለረመዳንም ይሰራል። ረመዳንም ባይሆን ለወርማን አንድ ቀን ለእራት ምናምን እንደዚህ ጣል አድርጋችሁ ብትሰሩ በጣም ቆንጆ ይሆናል። እና ከመጀመሪያ እስከ መጨረሻ ስለአያችሁ ቪዲዮ አመሰግናለሁ። አዲሶች ሰብስክራይብ አድርጉ፣ የደወል ምልክቷ ተጫኑ። ሁሌም ምለቀውን እንዲደርሳችሁ ኮሜንት ጻፉልኝ። ሸበቱ ነው ከላይ ትንሽ ለዲኮር አረኩኝ። በዚሁ ጨርሰናል። በሌላ እስከምንገናኝ ሰላም ቆዩ።